የእስራኤል መከላከያ ሰራዊት ከኢራን በቀጥታ ወደ እስራኤል ያነጣጠሩ ሚሳኤሎች መተኮሳቸውን አስታወቀ። ሰራዊቱ በኤክስ ገጹ ላይ ባሰፈረው መረጃ የአየር መከላከያ ስርዓቶቹ ወደ ሀገሪቱ እየመጡ ያሉትን ሚሳኤሎች ለማክሸፍ ርብርብ እያደረጉ መሆኑን ገልጿል። ይህ በእንዲህ እንዳለ የቀጠናው ተንታኝ አሊ ሐሺም እንደገለጹት ከሆነ ጦርነቱ የመቀጠል ዕድሉ ሰፊ ከመሆኑም በላይ ወደ አዳዲስ አውደ ግንባሮች ሊሰፋ ይችላል። እንደ ተንታኙ ገለጻ አሁን በእስራኤልና በሊባኖስ ሂዝቦላ መካከል እየታየ ያለው ግጭት የዚሁ ሰፊ ጦርነት አንዱ አካል ሲሆን ወደፊትም የመን ሁቲዎች ሌላኛው የጦርነት ግንባር ሆና ልትከፈት የምትችልበት ዕድል ከፍተኛ ነው ብሏል። ተንታኙ አክለውም ኢራን መቋቋም ዘንግ የሚባሉትን ታጣቂ ቡድኖች በጥንቃቄ እየመራች መሆኗን ገልጸዋል። ኢራን የሚሳኤል ጥቃቶችን በትክክለኛው ጊዜ የመሰንዘር አቅም ያላትና ሁኔታዎች ሙሉ በሙሉ እየተቆጣጠረች መሆኗን የሊባኖስ ግንባር መክፈትና የሂዝቦላ ተሳትፎ ማሳያ መሆኑን ጠቁሟል። በተለይም ሂዝቦላ ባለፈው ጦርነት ከባድ ድብደባ ደርሶበት የነበረ ቢሆንም እንዲሁም የእስራኤልና የሊባኖስ መንግስታት ቡድኑ በደቡባዊ ሊታኒ ወንዝ አካባቢ ትጥቅ ፈቷል ሲሉ ቢቆዩም አሁን ግን እያሳየ ያለው ወታደራዊ እንቅስቃሴ አስገራሚ ሆኖ ተገኝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራን ያለ ቅድመ ሁኔታ እጅ ካልሰጠች በስተቀር በአሜሪካና በኢራን መካከል ያለውን ጦርነት ለማቆም ምንም አይነት ስምምነት እንደማይደረግ አስተዋወቁ። ፕሬዝዳንቱ በትሩዝ ሶሻል ሚዲያቸው ላይ ይህንን ጥያቄ ማቅረባቸው ተከትሎ የዳውስ ጆንስ የአክሲዮን ገበያ ከ900 ነጥቦች በላይ ወይም ወደ 2% ገደማ ያሽቆለቆለ ሲሆን አይስ ኤንድ ፒ 500 እና ናስዳክ እያንዳንዳቸው በ1.6% ቀንሰዋል። በተቃራኒው የዓለም አቀፍ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $90 በላይ ሲያሻቅብ አድሯል። የኳታር የኃይል ሚኒስትር ሳድ አልቡርሃን አርብ ዕለት በሰጡት ማስጠንቀቂያ በኢራን ላይ በተከፈተው ጦርነት ምክንያት እየጨመረ የመጣው የነዳጅ ዋጋ የዓለምን ኢኮኖሚ ሊያፈርስ ችሏል ብለዋል። ሚኒስትሩ ለፋይናንስ ታይምስ እንደገለጹት የነዳጅ ጫኝ መርከቦች በሆርሙዝ ስትሬት ማለፍ ካልቻሉ የድፍድፍ ነዳጅ ዋጋ በሳምንት ውስጥ በበርሜል እስከ $150 ሊደርስ ይችላልም ብለዋል። የነዳጅ ዋጋ በበርሜል $100 በላይ አልፎ የነበረ ሲሆን ለመጨረሻ ጊዜ እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን በወረረችበት ወቅት መሆኑ ይታወሳል። ትራምፕ በመልእክታቸው አክለውም ኢራን እጅ ከሰጠችና ታላቅና ተቀባይነት ያለው መሪዎች ከተመረጡ በኋላ አሜሪካና አጋሮቿ ኢራንን ከጥፋት አፋፍ ለመመለስና በኢኮኖሚ ከመቼውም ጊዜ በላይ ጠንካራ እንድትሆን ያመለክታት እንደሚሰሩ ቃል ገብተዋል። ኢራን ታላቅ የወደፊት ዕጣ ፈንታ ይኖራታል፣ ኢራንን ደግሞ ታላቅ እንድናደርጋት ሲሉም ጽፈዋል። ይህ የፕሬዝዳንት ትራምፕ የእጅ ስጡ ጥያቄ የመጣው ባለፈው ሳምንት መጨረሻ በአሜሪካና በእስራኤል የአየር ጥቃት የተገደሉትን የኢራን ጠቅላይ መሪ አያቶላ አሊ ሐይሜኒን የሚተካ አዲስ መሪ ኢራን እስካሁን ባልመረጠችበት ወቅት ነው። ፕሬዝዳንት ትራምፕ ባለፉት ሰኔ ወርም በሀገሪቱ ላይ ወታደራዊ ጥቃት ለመሰንዘር ሲያስቡ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ተመሳሳይ ጥያቄ አቅርቦ እንደነበር መረጃው ያሳያል። የአሜሪካ መርማሪዎች ከቻይና መንግስት ጋር ግንኙነት አላቸው ተብሎ የሚታሰቡ ጠላፊዎች ሀከሮች ከሀገር ውስጥ የክትትል ትዕዛዞች ጋር የተያያዙ መረጃዎችን በሚይዘው የፌዴራል ምርመራ ቢሮ የውስጥ የኮምፒውተር ኔትወርክ ላይ የሳይበር ጥቃት መፈጸማቸውን ማመናቸውንም ዋል ስትሪት ጆርናል ዘገበ። ጉዳዩን በቅርበት የሚያውቁ አካላትን ዋቢ አድርጎ የወጣው ዘጋቢ እንደሚያመለክተው የጥቃቱ ስፋትና የጉዳቱ መጠን እስካሁን በውል ያልታወቀ ሲሆን ምርመራው ግን ገና በጅምር ላይ ይገኛልም ብለዋል። የሮይተርስ ዜና የወኪል ያየው እና ኤፍቢአይ ሰሞኑን ከኮንግረስ የላከው ማስታወቂያ ቅጂ እንደሚያሳየው ተቋሙ በኔትወርኩ ላይ የተፈጠረውን ያልተለመደ እንቅስቃሴ መመርመር የጀመረው እንደ አውሮፓውያን አቆጣጠር የፌብሩዋሪ
17 ቀን 2026 ነው። ጠላፊዎች ኢላማ ያደረጉት በኤፍቢአይ ምርመራ ስር ያሉ ግለሰቦችን ግንኙነትና ተያያዥ መረጃዎችን የያዘ ነገር ግን ከፍተኛ ሚስጥራዊነት የሌለውን ስርዓት መሆኑ ተገልጿል። ኤፍቢአይ የጠላፊዎችን ቴክኒክ እጅግ የረቀቀ ሲል የገለጸው ሲሆን የፎረንሲክ ምርመራዎችና የማስተካከል ስራዎች አሁንም በመካሄድ ላይ መሆናቸውን አስታውቋል። በሌላ በኩል ፖለቲካ እንደዘገበው ዋይት ሃውስ የብሔራዊ ደህንነት ኤጀንሲ፣ የሳይበር ደህንነትና የመሰረተ ልማት ደህንነት ኤጀንሲ እንዲሁም የኤፍቢአይ በጉዳት ላይ በጋራ እየመከሩበት ይገኛሉ። ስለ ጉዳዩ አስተያየት እንዲሰጡ የተጠየቁት ኤፍቢአይ እና በዋሽንግተን የሚገኘው የቻይና ኤምባሲ ምላሽ ከመስጠት የተቆጠቡ ሲሆን አንድ የዋይት ሃውስ ባለስልጣን ግን መንግስት በአሜሪካ ላይ ስለሚያቃጡ የሳይበር ስጋቶች ዘወትር እንደሚያወያይ ጠቅሰው ስለዚሁ የተለየ ክስተት ግን ዝርዝር መረጃ ከመስጠት ተቆጥበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር በዚህ ሳምንት ብርቅዬ የተባለ የስልክ ውይይት ማድረጋቸውን የካን የህዝብ ብሮድካስት ዘገበ። ይህ የስልክ ውይይት የተካሄደው በኢራን ላይ እየተካሄደ ካለው ጦርነት ጋር ተያይዞ ሲሆን በተለይም ቴህራን በእስራኤል በተባበሩት አረብ ኤምሬትስ እና በሌሎች ቀጠናዊ ሀገራት ላይ ጥቃት በመሰንዘር ያጸፋ እርምጃ እየወሰደች ባለችበት ወቅት መሆኑ ትኩረትን ስቧል። ሁለቱ መሪዎች በቀጠናው ስላለው የጸጥታ ሁኔታና ጦርነቱ ስለሚያስከትለው ተጽዕኖ መምከራቸውም ተገልጿል። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪስት እንደገለጹት አሜሪካ በኢራን ላይ የከፈተችውን ኦፕሬሽን ኤፒክ ፋሪ ግቦችን ለማሳካት ከ4 እስከ 6 ሳምንታት እንደሚፈጅ ተናገረች። ዋይት ሃውስ የጦርነቱ ዋነኛ ግቦች አድርጎ የጠቀሳቸው የኢራንን የሚሳኤል ፕሮግራሞች ማውደም፣ የባህር ኃይሏን ማክሸፍ፣ ኢራን የኒውክሌር መሳሪያ ባለቤት እንደማትሆን ማረጋገጥና ቴህራን በቀጠናው ለሚገኙ ታጣቂ ቡድኖች የምታደርገውን ድጋፍ ማስቆም የሚሉትን ነው። ሌቪስት በዋይት ሃውስ አሁን ለጋዜጠኞች በሰጡት መግለጫ አሜሪካ እስካሁን ከ30 በላይ የኢራን ባህር ኃይል መርከቦችን ያሰመጠች ሲሆን የኢራን ባህር ኃይልም በአሁኑ ወቅት መዋጋት በማይችልበት ደረጃ ላይ መድረሱን አስታውቀዋል። ጦርነቱ በተጀመረ በስድስተኛው ቀኑ ከኢራን የሚሰነዘሩ የባላስቲክ ሚሳኤል የአጸፋ ጥቃቶችን በ90 በመቶ ቀንሰዋል ያሉት የፕሬስ ሴክሬታሪዋ ባለፉት 6 ቀናት ሂዝቦላህ እና ሁቲዎች ምንም አይነት ተቃውሞ ሲያሳዩ አልታየም ተብሏል። የኢራንን የወደፊት ዕጣ ፈንታ በተመለከተ ሌቪስት ሲናገሩ ኢራን ደግሞ በአክራሪ አሸባሪ ስርዓት እንዳትመራ ማድረግ ለአሜሪካ ጥቅም አስፈላጊ ነው ካሉ በኋላ ፕሬዝዳንት ትራምፕ ቀጣዩ የኢራን መሪ ማን መሆን እንዳለበት በሚለው ጉዳይ ላይ ፍላጎት ያላቸው ሲሆን በጉዳዩ ላይም እየተወያዩበት ይገኛሉ ሲሉ አክለዋል።